ውድ አሳላት ቤተሰቦች ዛሬ የገጠመኝን አንድ ገጠመኝ ልነግራችሁ ነው የመጣሁት። ይህም ምንድነው ሰርቪስ ገባና ሰርቪስ ውስጥ ላይ ከተቀመጠ በኋላ የሆነ ሰው ይመጣል። ከዛ ቆሞ ማድማዱ ነው የሚያየው። ማድማዱ ያየ ከታገቡ አንድ ወንበር የቀረች ነበረች። ወንበር እሱ ጋር ተቀመጠ እያል እናሳየዋለን። ነገር ግን እሱ በራሱ ዓለም ያለው በፍጹም በቀኛ ሊሰማን አልቻለም። ማድማዱ ብቻ ይፈልጋል ከታገቡ ያለውን ወንበር ትቶ። ከዛ መጨረሻ ላይ ሌላ ሰው ከኋላ ገባና እዛ ወንበር ላይ ተቀመጠ። በእነዚህ ክስተቶች ውስጥ ላይ ምን እንደታዘብኩ ልንገራችሁ። አንደኛው ትዝብቴ በዙሪያችን ያሉ መልካም አጋጣሚዎችን ማየት ባለመቻላችን የኛን መልካም አጋጣሚ ሌሎች ሰዎች እየተጠቀሙበት እንደሆነ ያዩበት እይታለ። ሁለተኛው ደግሞ ራሳችንን በራሳችን ውስጥ አስቀምጠነው ሌሎቹ የሚሉንን ባለመስማት የኛን የሆነ ነገር ደግሞ ሌላ ሰው ከኋላ መጥቶ እንደሚወስደው እኛም ደግሞ በራሳችን ውስጥ ቀብረነው እየተጎዳን እንደሆነ የታዘብኩበት ሂደት አለና ከእንደዚህ አይነት እይታ ከእንደዚህ አይነት ውስጥን ደብቆ የራስን ብቻ ሆኖ ከመኖር ራሳችን ወጣ ራሳችን ብቻ ሆነን የምንኖርባቸው ሁኔታዎች እንዳሉ ሁሉ ነገር ግን ከራሳችን ውጭ ሆነን ሌሎችን የምናደምጣቸው ጉዳዮች ደግሞ ብዙ አጋጣሚዎች ደግሞ እንዳሉ ተረድተን ደግሞ ሰውን ማዳመጥ፣ ሰውን ማየት፣ መቃኘት እንዲህ አይነት ነገር ማድረግ አለባችሁ ብዬ አምናለሁ። እናንተስ ምን ተረዳችሁ? ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።